ስሚኝማ አረፈርክ ብዬ በምክንያት ልጣል እንዴ? አራንቺ ልጅ ታይ ምክንያት አልሰጥሻለኛ እቅዴ እንደሆነ ተሳክቷል። የምርሽ ነው? አይገርምሽም? ሄኒኮ ቅናት አሳብዶት እየለመነኝ ነው። እና እውነቱን ንገሪዋ። ሄሎ አንተ ሄሎ ሆቴል ለም እንዴ? ልትነግሪኝ የነበረውን ነው እኮ የሰማሁት። ታዲያ ምን አስቸኮለ? እነግርሃለሁ ነበር። ቆይ ግን ለምን? ያልጨረስኩት ፍቅር ነበር። ታዲያ ለምን አብረሽኝ ሆንሽ? እሱን ረስቼ አንተን መውደድ የምችል መስሎኝ። ውሸታም! ቢያንስ አሁን እንኳን እውነቱን ንገረኝ እስቲ። እርግጠኛ ነህ? እውነቱ ግን ይከብድሃል። አታስቢ፣ ስኖረው ያልከበደኝ እውነት ስሰማው አይከብደኝም። እሱን ለማስቀናት ነበር የቀረብኩ። ግን በቃሽ፣ ምንም ግን አያስፈልገውም። እኔ እኮ የመወደድ የመፈቀር ጉጉቴን የምትሰጪኝ ትክክለኛ ሰው መስለሽኝ ነበር። ለካ ላንቺ የሴራ ሽጉጥ ተራ ጥይትሽ ነበርኩ። ይዞ አንተ ጥሩ ልብን ያለህ እኔ አልሆንህም። አትሸንጊኝ። ለሌላ ጊዜሽ በፍቅርና በስሜት አትጮቺ። ያልጨረሽው ነገር ካለ አዲስ አትጀምሪ። አትቆይም ትንሽ? አይ ባጣ ቆይኝማ አልሆንም። በዛ ላይ የጀመርኩትን ማስጨርሰው ጉዳይ አለ።